ትንሽ ስለ ኢንቴግሪቲ ማለት ፈልጌ ነው እና ኢንቴግሪቲ ሊተራል ዴፊኒሽኑ ቢንግ ኦነስት እና ዱዊንግ ዘ ራይት ቲንግ ዌን ኖበዲ ኢዝ ዋቺንግ ነው እና ሁላችንም የራሳችን ፕሪንሲፕል ሊኖረን ይችላል። ዘ ናቹራል ቴንደንሲ የሰዎች በሙሉ ናቹራል ቴንደንሲ ኢንቴግሪቲያቸውን መጠበቅ ነው። ፎር የተለያየ ሪዝን መጠበቅ የማንችልበት አጋጣሚ ቢኖርም ማለት ነው እና እኔም ኢንቴግሪቲን ሚት ያላረጉባቸው ወይም ደግሞ ከቫሊዩ ሲስተሜ አጌንስት የሄድኩባቸው ከራሴ ጋር የተጣላሁባቸው ብዙ ሁኔታዎች ይኖራሉ። አሁን ዛሬ እነሱ ላይ ፎከስ ማድረግ ሳይሆን የፈለግኩት የስራ አብዛኛውን ኬሪየሬን ወደ 23 ዓመት በፕሮፌሽናል ኬረር ነው የሚያሳለፍኩት። እዛ ኬረሪ ላይ ኢንቴንሽናሊ ቢውልት ያደረኳቸው ኢንቴግሪቲዎች አሉ እና ቫሊዩ ሲስተም የምንላቸው አሉ። እነሱን ሼር ለማድረግ እና የሰዎችስ አንዳንዴ ከኢንቴግሪቲያቸው ለምን ወጣ ይላሉ ቮለንታሪሊ ኢንቮለንታሪሊ የሚለውን ለማድረግ ነው እና ኢን ማይ ኬሪየር አሁን ብቻ ሳይሆን ሲንስ አይ ስታርት ማይ ኬሪየር ኢንቴንሽናሊ ከማድረጋቸው ነገሮች ውስጥ አንዱ በተሰጠኝ የስራ ኃላፊነት አገልግሎት ለመስጠት ከማንኛውም ሰው 5 ሳንቲም ጉቦ ተቀብዬም አላቅም። ፕላስ ኢንፎርማል ግሩፕ የሚባሉ ውስጥ ገብቼ የተለያየ ዲስትራክቲቭ ሊያደርጉ የሚችሉ ኢንጌጅመንቶች ውስጥ ላለመሳተፍ እሞክራለሁ። ፕላስ ብዙ ጊዜ እንደምንሰማው በተለያየ መስሪያ ቤቶች ውስጥ የጥቅም ትስስር ከመፍጠር ከታች እስከ ላይ ያሉ ሰራተኞች የሚፈጥሩት ቡድን አለ። እንደዚህ አይነት የቡድን ኢንጌጅመንት ውስጥም ኖሮኝ አያቅም። ፕላስ ይሄ ጎሲፕ ሀሜት በተቻለኝ አቅም አቮይድ አደርጋለሁ። ብዙ ጊዜ ሰዎች እንደዚህ አይነት ሰዎች ስለ ሰዎች ሲያሙልኝ ነገ ደግሞ እኔን ሲያሙ አድርጌ ነው የማስበው እና በተቻለኝ አቅም አይ ጊቭ ማይ ኢርስ ቱ ኤቭሪባዲ አይ ሃቭ ሊስኒንግ አቅሙም አለኝ። በደንብ ታይም መስጠት ፈልጋለሁ። ግን አይ ኢንቴንሽናሊ አቮይድ ማይሰልፍ ፍሮም ኢንተርናል gossip and related stuff. The other key item is I try to be fair in my engagement, not with the superiors and ለሪፖርት ለሚያደርጉትም ሳይሆን ለላይቸው ሳይሆን ከታች ላለም ሰራተኛ ጀምሮ እኩል ፌር ታይም በመስጠት አንዳንዴ እንደዚህ ፌር የምናደርገው እንደምናመጣው ፌርነስ ፕሪንሲፕል ኢትስ ኖት ኦንሊ ፕሪንሲፕል እኛም በተለያየ መልኩ ኢንፎርምድ እንድንሆን ምንድነው አሁን ኢንፎርማል ግሩፕ ውስጥ ካልሆነን we may be out of the loop on some communication እና ፌርሊ ግን ከሰዎች ጋር ኢንጌጅ የምናደርግ ከሆነ we try to be informed and in touch with everybody. And actually to give one example, in my early career at Dashin Bank, I learned a lot from the security officers at that time. ብዙ ጊዜ የሴኩሪቲ ኦፊሰሮች በዛ ሰዓት የነበሩት በደርግ ጊዜ በጣም ብዙ ስልጣን የነበራቸው ብዙ ሰው የመሩ ብዙ ኃላፊነት የተሸከሙ የጊዜ ጉዳይ ሆኖ በትራንዚሽን ይሄን ሮል የተቀበሉ ናቸው እና ቀረብ ብለን ስናወራቸው ሪስፔክት ስናደርጋቸው ታይም ስንሰጣቸው ኢንቴንሽናሊ የራሳቸውን ሪል ኤክስፔሪየንስ ዊዝደማቸውን ሼር አድርጎ ብዙ የተጠቀምንኩበትን አጋጣሚ በጣም አስታውሳለሁ እና ፌርነስ የራሱ ዋን ሚንስ ኦፍ ኢንቴግሪቲ ነው። the other is giving it all what you have. Every time when you are working for a company, as long as you commit, you give your energy, your attention, your focus, you will be noticed and people will appreciate that. And that way it's a way to get elevated role የሚያዝ ቻንሱም በዛው ልክ ይጨምራል ማለት ነው። ስለዚህ ወርክ ላይ የነበሩ ኢንቴግሪቲዎች ፖዚቲቭሊ ሪዋርድ ሲያደርጉ እንጂ ኔጌቲቭ ኮንሲኩዌንስ የላቸውም። አንዳንዴ ግን በጣም ኢንቴግሪቲያችንን በጠበቅ ቁጥር ሾርት ተርም ቤኔፊት ላናደርግ እንችላለን። ፋይናንሻሊ ማቴሪያሊ ኢን ነምበር ኦፍ ሪጋርድ እና ቅድምም እንዳልኩት the natural tendency of everybody is to keep their integrity. ግን አንዳንዴ ከኔም ጭምር የተለያዩ ሰዎች በጣም will be in a rush, especially አሁን ያለው ጀነሬሽን እኛ እንደምናደርገው 10-20 ዓመት ኬሪየሩን ቢውልት አድርጎ ምናምን እንደዚህ ሎንግ ተርም ላይ ያስብ ይችላል። በአጭር ጊዜ
ሁሉን ነገር የሚያሟላበት ላይፉን የሚመሰርትበትን ነገር በሚያስብበት ራሽ የሆነ ትሁት ውስጥ ያለ ሰው ዜር ኢዝ ኤ ሃይ ቴንደንሲ አጌንስት ዜር ኢንቴግሪቲ የሚሄድ ቻንስ ይኖራል። አንዳንዴ በዚህ ራሽም ሆነን የሚሆን ዊ ቢካም ዴስፐሬት አራውንድ ሳምቲንግ እና ደስፐሬትሊ የሆነ ነገርን ስንፈልግ አይደለም ኢንቴግሪቲ ሰውን ሃርምን ማድረግ ካለብን ኢሌጋል አክቲቪቲዎችን ውስጥ ገብተን ደስፐሬት የሆንበትን ለማግኘት የምንሄድበት አጋጣሚም ሊኖር ይችላል። አንዳንዴ ደግሞ ልንቸገር እንችላለን። ላይፍ ሰርከምስታንስ በራሳችን በቤተሰባችን በሌላም ያለ ሪል ላይፍ ቻሌንጅን ፌስ ለማድረግ በምናደርገው ጥረት ከኢንቴግሪቲያችን ልንወጣ እንችላለን። ስለዚህ ሁሉም ከኢንቴግሪቲው የወጣ ሰው may not feel proud we did it and we regret it but at the same time ጀስቲፋይ አድርገን አደባብሰን ለመኖር እንሞክራለን። እና አሁን ጠዋት ዛሬ ፌስቡክ ላይ አንድ ኔትወርክ ፖስት ያደረገውን እያየው ነበረ። አንድ የአሜሪካ ፖለቲሻን የተናገረውን ጠቅሶ ነው እና አሜሪካ ኢንቴግሪቲያቸውን ለጠበቁ ህጉን ጠብቀው ለሚሰሩ ሰዎች ሪዋርድ እንዲያገኙ የራሳቸውን ንብረት፣ ቤተሰብ፣ ስራ፣ ጥቅም፣ ቤኔፊታቸውን በሙሉ አግኝተው የሚኖሩባት ሀገር እንድትሆን ህጉ ሰፖርት ያደርጋል። አጌንስት ከኢንቴግሪቲ የሚወጡ ኢሌጋሊ የሚሄዱትን ደግሞ ፐኒሽ ያደርጋል። the ideal system that may be the case that's not even the case in some of those nations where ሲስተሙ ማኒፑሌት ያደረጉ ሰዎች በሙሉ የሚወጡበት አጋጣሚ ይኖራል። but that is a good lesson for us as well። አንዳንዴ even here እዚህም ኢንቴግሪቲያቸውን ሳይጠብቁ ማቴሪያል ፋይናንሻል ዌይዝ ያደረጉ ሰዎችን አፕሪሺየት የማድረግ ሪዋርድ የማድረግ አይነት ቴንደንሲ አለ እና ምን ለማለት ፈልጌ ነው ኢንቴግሪቲ is not always appreciated in the short term ሉዝ የምናደርገው ፋይናንሻል ማቴሪያል ሎስ ሊኖር ይችላል። but in the long term we be proud, we be respected and at the same time እንደዚህ በድፍረት መናገር እንድንችል ያስደርገናል። ከራሳችን ጋር እንዳንጋጭ ያደርገናል and it is worth it የሚል assumption ያለኝ። if you have any thought I would love to hear and happy to engage. Thank you.